ለተምሳሌታዊነት ጉዞ ብልጽግና ነው ምርጫችን ለተምሳሌታዊነት ጉዞ ብልጽግና ነው ምርጫችን ለተምሳሌታዊነት ጉዞ ብልጽግና ነው ምርጫችን ለተምሳሌታዊነት ጉዞ ብልጽግና ነው ምርጫችን። በሰባተኛው ሀገራዊ ምርጫ ድምጻችንን ሰጥተን መንግስትን ለማቋቋም 6 ቀን ብቻ ነው የቀረን። እስከዛሬ ድረስ ይህ ምዕራፍ በኢትዮጵያ የነገ ብሩህ ተስፋን የምናረጋግጥበት የጀመርነውን የብልጽግና ጉዞ የምናስቀጥልበት ምዕራፍ መሆኑን እያበሰረ ነው። የተከበራችሁ የከተማችን ነዋሪዎች፣ ይህ 7ኛው ሀገራዊ ምርጫ በታሪካችን ውስጥ የማንሰራራት ዘመን ማሳያ እንደሚሆን ምንም ጥያቄ የለውም። ይህ ሂደት በምርጫ ድምጽ የመስጠት ሂደት ብቻ አይደለም። ይልቁንም ሀገራችን ኢትዮጵያ የተረጋጋ የፖለቲካ ስርዓትን የማጽናት ዘላቂ ሰላምን የማረጋገጥ የተጀመሩትን የልማት ስራዎች የማስቀጠል ጽኑ መንገድና ሂደት ነው። ስልጣን በምርጫ እንጂ በጉልበት ወይም ደግሞ እንደ ቅርጫ የሚከፋፈል አለመሆኑን ዲሞክራሲያዊ ስርዓት የምናጸናበት፣ ህዝባችን የስልጣን እውነተኛ ባለቤት መሆኑን የምናስመሰክርበት፣ የፖለቲካ ስልጣን ከህዝብ ይሁንታ ውጪ ሊታሰብ እንደማይገባው አዲስ ምዕራፍ ከፋችም ነው። ውድ የከተማችን ነዋሪዎች፣ ደጋፊዎቻችን፣ እስከዛሬ ድረስ በሄድንበት ጉዞ ሁሉ ያልተለያችሁን ሁሉ ከምርጫ ውጪ ስልጣንን ለማግኘት ሲሉ በባንዳነት ለተለያዩ የኢትዮጵያ ጠላት ለሚያገለግሉትም እንዲሁም ስልጣንን በጉልበት ለመያዝ ሀገራችንን የተለያየ ቦታ ላይ ለሚረብሹትም ጽኑ እምነታችሁን ዲሞክራሲያዊ ስርዓት ብቻ ብላችሁ ዛሬ እነሆ ይሄው ምላሽ ሰጥታችኋል። ኢትዮጵያ ወደ ተምሳሌተ ሀገር እናሻግራት ሁላችንን በመደመር የሻችን ጫፍ እስከ ጫፍ እንዲሰማ ትልቁ ሰው ይቀጣጠል ሻማ